አንድ ወንድም አንድ እህት ደግሞ የክርስቶስ ሥጋና ደም ሲቀበሉ ቅዱስ ሥጋው ክቡር ደሙ ሲቀበሉ እግዚአብሔር አምላክ ምን እንዳደረገላቸው እነግራቸዋለሁ። እና እቺ እህት ስራ ትፈልጋለች፣ ብዙ ማድረግ ትፈልጋለች፣ ግን ምንም ነገር አይሳካም። ለሷ ጭንቀት አላት፣ ሀዘን አላት፣ ትካዜ ውስጥ ገብታለች። እና ንስሐ ገብታ የክርስቶስ ሥጋና ደም ስትቀበል ብዙ ነገሯ ህይወቷ ውስጥ ተስተካከለ። ስራ አገኘች፣ ብዙ ነገር ሰላም አገኘች፣ ደስታ አገኘች። አንድ ወንድም ደግሞ አሁን የሰራሁት ቪዲዮ ስለ ወንድማችን የቅርቤ ወዳጄ ወደ ቅዱስ ቁርባን ቀርቦ ሲቀበለው ብዙ ነገሮች ከጭንቅላቱ የሚያስፈራ የሚያስደነግጥ ክፉ መንፈስ ከጭንቅላቱ ወጥቷል ነው። ያኔ ከወንድሜ አውርቻለሁ። ብዙ ጭንቀት ብዙ አእምሮ ያመኛል ምናምን እያለኝ ነበር እና እኔ አውቄያለሁ የሆነ መንፈስ ፈተና መሰለኝ፣ ግን በደንብ መረጋገጥ ምናምን ስለሚያስፈልግ ግን አሁን ይሄ ታምር ሲነግረኝ መልስ አግኝቻለሁ። እና ሁላችሁም በእንደዚህ አይነት ጭንቀት ውስጥ ያላችሁ ስራ የምትፈልጉ ስራ እንዳታገኙ የሚሆንባችሁ በሰው ዘንድ እንዳትወደዱ፣ አንዳንድ ደግሞ አንዳንድ ሰው ሰውነቱ በብዙ ህመም ይያዛል። ሕክምና ቤት ምንም እንደሌለው ይነገራል። ይሄ መንፈሳዊ ውጊያ የመንፈስ ፈተና ነው። የክርስቶስ ቅዱስ ሥጋውና ክቡር ደሙ ስትቀበሉ ክርስቶስ በእናንተ ውስጥ ይኖራል፣ እናንተን በክርስቶስ ውስጥ ትኖራላችሁ። ይሄ ጥልቅ የሆነ ትልቅ ሚስጥር ነው። ቅዱስ ሥጋው ክቡር ደሙ ብዙ የአጋንንት መናፍስትን ፈተና ከህይወታችሁ ነቅሎ ነው የሚያወጣው። ውስጣዊ ውጫዊ ፈተና እግዚአብሔርን ነው የምላችሁ። በጣም ብዙ ክርስቲያን ወደ ቅዱስ ቁርባን መቅረብ አለበት። ከእንግዲህ በኋላ መስራበት ነገር ይህ ነው የሚሆነው። የብዙ ሰው የመንፈስ ፈተና አለበት፣ ግን አይነቃበትም፣ አያቅም፣ እንዴት እየተፈተነ አያቅም፣ መፍትሄው ይሄ እንደሆነ አይረዳም። ሆነ ብዙ ሰው ምንድነው ያለው ጭንቅላታቸው ውስጥ ወጣት ሊቆርብ አይገባም፣ ገና ብዙ ነገር ነው የሚሰራው ህይወቱ ውስጥ። የጌታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ለሁሉም ሰው ነው፣ ለሁሉም ሰው ነው። ለህፃናት፣ ታዳጊ፣ ወጣቶች፣ አዋቂዎች፣ እናቶች፣ አባቶች፣ ለሁሉም ነው። ኢየሱስ ክርስቶስ የመጣው ለጻድቃን ሳይሆን ለኃጢአተኛ ነው ማለት መረዳት አለብን። ጌታችን ኢየሱስ ክርስቶስ ምን አላቸው ሲጠይቁት? እኔ የመጣሁት ለጻድቃን አይደለም ለኃጢአን ነው እንጂ ለንስሐ ልጠራቸው ነው ያለው ጌታችን ኢየሱስ ክርስቶስ። ይህ ትምህርት ሁል ጊዜ በልቦናችን እንዲጻፍልን እግዚአብሔር መንፈስ ቅዱስ ያገዘን ይርዳን። ወዳችኋለሁ። እግዚአብሔር አምላክ ያገዛችሁ፣ ብርቱ ያደርጋችሁ፣ ያበርታችሁ፣ ወደ ቅዱስ ሥጋው ወደ ክቡር ደሙ እንድትቀርቡ ጸጋው ያብዛላችሁ። ወዳችኋለሁ።